ሰላም ጤና ይስጥልን። ቀመር ቴክኖሎጂ ነን። በዛሬው ቪዲዮ እንዴት አድርገን ስልካችን ፎርዋርድ ከተደረገ ወይም ደግሞ በአንድ ሰው ከተጠለፈ እንዴት አድርገን ያን የተጠለፈውን ሰውዬ ማወቅ እንደምንችልና የተቆለፈበትን ወይም ደግሞ የተጠለፈበትን ስልክ ከስልካችን ላይ እንዴት ዲአክቲቬት አድርገን እንደምናወጣ ነው። ማለትም ስልካችን ፎርዋርድ ከተደረገ እንዴት ማወቅ እንደምንችልና ያ ፎርዋርድ የተደረገውን ደግሞ ስልክ እንዴት ዲአክቲቬት አድርገን እንደምናጠፋ በዛሬው ቪዲዮ እናያለን ማለት ነው። ይህን ለማድረግ መጀመሪያ ምን እናደርጋለን? ወደ ስልካችን መደወያ ጋር እንሄድና እዚህ ጋር መደወያው ጋር እንሄድና መጀመሪያ መጠለፍ አለመጠለፉን ቼክ እናደርጋለን። ይህን ቼክ ለማድረግ ምን እናደርጋለን? ኮከብ መስላል 61 መስላል ብለን እንጽፋለን። እንደዚህ ከጻፍን በኋላ ያ ተጠልፏል ብለን የምናስበው ስልክ ላይ እንደውላለን። ይሄ ምንድነው መጠለፍ አለመጠለፉን ለማወቅ ነው። ስለዚህ ልክ ዳይሬክት እንደውላለን። ልክ ስንደውል እንደዚህ አይነት ነገር ያመጣልናል። ልክ ስንደውል እንደዚህ አይነት ነገር ያመጣልናል። ኮል ፎርዋርዲንግ እና ቮይስ አልተጠረፈም፣ ፋክስ አለ፣ ሲንክ አለ፣ ፓኬት ፓድና የተለያዩ አሉ። ይሄ ኖት ፎርዋርድ ከተባለ ኦልሬዲ ስልካችን ቮይሱም ኦልሬዲ አሁን ቮይስ ብሎ ኖት ፎርዋርድ ነው። ስለዚህ አልተጠለፈም ማለት ነው። ወይም ደግሞ እኛ ስንደዋወል የምንሰማ ወይም ደግሞ የኛን ጥሪ የሚያዳምጥ ሌላ አካል የለም ማለት ነው። ስለዚህ ኖት ፎርዋርድ ካለ ስልካችሁ ሴፍ ነው ማለት ነው። ነገር ግን ኖት ፎርዋርድ ሳይሆን ፎርዋርድ የሚል ከሆነ ስልካችሁ ተጠልፏል። ስለዚህ ያን ስልክ ደግሞ እንዴት ማስወጣት እንደምንችል እናያለን። ስለዚህ አሁን መጀመሪያ መጠለፍ አለመጠለፉን በሜትድ አንድ ኮከብ መስላል 61 መስላል ብለን አይተናል። የኔ አሁን ስታተሱ ኖት ፎርዋርድ ነው። ስለዚህ አልተጠለፈም ማለት ነው። ሁለተኛውን ኦፕሽን እንሞክር which means ሌላ የመጠለፊያ መንገድ አለ። ተጠልፏል አልተጠለፈም ብለን የምናውቅበት የመጀመሪያው ኮከብ መስላል 61 መስላል ነው። ሁለተኛው መንገድ ደግሞ ኮከብ መስላል 21 መስላል ነው። እዚህ ላይም እንደውላለን። እዚህ ላይም ስንደውል ኖት ፎርዋርድን ነው እኛ የምንጠብቀው። አያችሁ ቮይስም አለ ነፋክስ ምናምን አሉ። እነዚህ ሁሉ ኖት ፎርዋርድ ናቸው። ስለዚህ አሁንም ሁለተኛው መንገድ ላይም ሴፍ ነው። የኔ አልተጠለፈም ማለት ነው። ፎርዋርድ የሚል ግን ካገኛችሁ እንዴት እንደምናስወጣ በቀጣይኛው ቪዲዮ እናያለን። ሜትድ 3 ደግሞ ሶስተኛው መንገድ ኮከብ መስላል 62 መስላል ብለን አሁንም እንደውላለን። መጠለፍ አለመጠለፉን አሁንም ቼክ ያደረግን ነው። አሁንም እዚህ ጋር በዚህም እያንዳንዱ ኖት ፎርዋርድ ነው። ስለዚህ የኔ ስልክ ይሄኛው አሁን የደወልኩበት ቁጥር ሴፍ ነው ማለት ነው። አልተደወለም ማለት ማንም አልጠለፈውም ማለት ነው። ስለዚህ የኔ ኖት ፎርዋርድ ነው። ሁሉም ስታተሱ ኖርማል ነው። ነገር ግን አሁን እናንተ ጋር ድንገት ከነዚህ ከአንዱ ፎርዋርድ ሆኖ አሁን ለምሳሌ ቮይስ ፎርዋርድ ሆኖ ካገኛችሁ ኦልሬዲ የምታወሩት ነገር በሌላ ሰው ተጠልፏል፣ ሌላ ሰው እየሰማ ነው ማለት ነው። ወይም ደግሞ እናንተ ስልካችሁ የእናንተ ስልክ ስዊች ዳውን በሆነበት ጊዜ ወደ እናንተ ስልክ የሆነ ሰው ብደውል ሌላ አካል ጋር ነው ሄዶ የሚጠራው ማለት ነው። አሁን ለምሳሌ የእናንተ ስልክ ይሄኛው ሆኖ የእናንተ ስልክ እንዳጋጣሚ በባትሪ ምክንያት ወይ በሆነ ነገር ስዊች ኦፍ በሆነና የሆነ ሰው እናንተን ለማግኘት ብደውል የእናንተ ስልክ ስዊች ኦፍ ስለሆነ ፎርዋርድ ከተደረገ ሌላ እናንተ ማታውቁት ሰው ሊያነሳባችሁ ይችላል። ወደ ሌላ ሰው ዳይቨርት ይደረጋል ማለት ነው። ወይ ደግሞ ወደ ሌላ ሰው ስልካችሁ ፎርዋርድ ይደረጋል። የዛን ሰዓት ሌላ ሰው እኮ አነሳኝ፣ ማን ነው የጠለፈኝ ምናምን የሚል ነገር ይመጣል። ስለዚህ ፎርዋርድ የሚል ካለ እንዴት እንደምታጠፉ አሁን ደግሞ በኔክስት ቪዲዮ እናያለን ማለት ነው። ስለዚህ አሁን የኔ ኖት ፎርዋርድ ስለሆነ ምንም አልተጠለፈም ማለት ነው። ግን ከተጠለፈባችሁና ለማስወጣት ከፈለጋችሁ አሁን ደግሞ ቀጣዩን ስቴፕ እናያለን ማለት ነው። አሁን ማሳያችሁ ደግሞ ከተጠለፈ እንዴት ዲአክቲቬት ኦል ወይ ደግሞ የተጠለፈውን ስልክ ማየት እንደምትችሉና እንደምታስወጡ ነው። የመጀመሪያው መስላል 21 መስላል 002 መስላል። ይሄ ስልካችሁ ከተጠለፈ የተጠለፈውን ስልክ አይታችሁ ለማስወጣት ነው ወይም ዲአክቲቬት ለማድረግ ነው። ስለዚህ እንደዛ አድርገን ስንደውል እንዳጋጣሚ የኔ ኖት ፎርዋርድ ስለሆነ አይታችኋል። ሰርቪስ ሃዝ ቢን ዲስኤብልድ አደረገ። ፎርዋርድ በሆነ ራሱ እንደዚህ አድርጎ ዲስኤብልድ ያደርጋችኋል ማለት ነው። ያጠፋል። ስልካችሁ ላይ ፎርዋርድ ቢደረግ ያጠፋል። ስለዚህ ፎርዋርድ የሆነባችሁ ሰዎች ይሄኛው ላይ ደውሉ። ሜትድ 1 ዲስኤብል አድርጓል። ስለዚህ ፎርዋርድ የተደረገ የለም ማለት ነው። ሜትድ 2 ዲስኤብል ለማድረግ ኮከብ መስላል 21 መስላል ይሄኛው ላይም እንደውላለን። ይሄም ዲስኤብል ለማድረግ ነው። ፎርዋርድ ከተደረገ ዲስኤብል ለማድረግ ነው። ይሄውና ሰርቪስ ሃዝ ቢን ዲስኤብል አድርጓል። ፎርዋርድ የተደረገውን አጥፍቷል። ሶስተኛው ሜትድ ዲስኤብል ለማድረግ ኮከብ 21 መስላል 10 ኮከብ። ይሄም ምን ለማድረግ ነው? ይሄም ዲስኤብል ለማድረግ ነው። ፎርዋርድ የተደረገ ስልክን ዲስኤብል ለማድረግ ነው ማለት ነው። ስለዚህ ይሄኛውም አጥፍቶታል ሁሉንም ፎርዋርድ የተደረገውን ነገር ማለት ነው። ስለዚህ በዚህ ቪዲዮ ያየነው ሁለት ነገር ነው። አንደኛ
መጠለፍ አለመጠለፋችሁን ቼክ ለማድረግ ኮከብ መስላል 61 መስላል ሜትድ 1 ሁለተኛ ኮከብ መስላል 21 መስላል ይሄ መጠለፍ አለመጠለፋችሁን ለማየት ሶስተኛ ኮከብ መስላል 6 2 መስላል ይሄ መጠለፍ አለመጠለፋችሁን ለማየት ሶስተኛ ተጠልፋችሁ ከሆነ ዲስኤብል ለማድረግ ወይ ደግሞ ዲአክቲቬት ለማድረግ መስላል 0 0 2 መስላል ሜትድ 1 ሜትድ 2 መስላል 21 መስላል ሜትድ 3 መስላል 21 ኮከብ 10 መስላል ስለዚህ እንደዚህ አድርጋችሁ በቀላሉ ስልካችሁ ፎርዋርድ ከተደረገ ዲስኤብል ወይም ደግሞ ዲአክቲቬት በቀላሉ ማድረግ ትችላላችሁ ማለት ነው። እንደዚህ አይነት ቴክ ቪዲዮ እንደርሳችሁ ከፈለጋችሁ ቀመር ቴክኖሎጂን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ሰፖርት አድርጉን። አመሰግናለሁ።